ካደሩት ነው አንዷን ቃል አንስቼ ያሰማችሁ ማለት ነው። ከዚህ ቀጥሎ መምህራችን መምህር ዲያቆን ሙሉሰው ያስተምሩናል ማለት ነው። ለእሳቸው የሚያስተምሩበትን ለእኛ ደግሞ የምንሰማበትን ማስተዋሉ ጥበቡን ያድለን። እሺ ሁላችንም ወደ ቃለ እግዚአብሔሩ ልቦናችን ሰጠን ልብህን ስጠኝ እንዳለ ጠቢቡ ሰሎሞን እግዚአብሔር ልባችን ለእግዚአብሔር ሰጠን ቃሉን እንሰማ ማለት ነው። ወደ ትምህርቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድም አይኩቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ ለዘአብጽሐነ እስከዛቲ ሰዓት። ከሁሉም ነገር አስቀድሞ እስከዚች ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር ዲያቆናት፣ የእግዚአብሔር ድምፅ ጠርቷችሁ ወደ ቅድስናው አውደ ምሕረት ቅዱስ ቃሉን ለመስማት የመጣችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናትም ጭምር በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅር እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? ይመስገን 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 ብለን እንድናመሰግነው የፈጠረን ከድቅድቅ የኃጢአት ጨለማ ወደሚደነቅ የወንጌል ብርሃን ያመጣን በሞቱ ሕይወትን የሰጠን በቁስሉ ሕመማችንን የፈወሰልን ኃጢአተኞችና በደለኞች ሆነን ሳለን ዛሬም እግሮቻችንን ወደ ቅድስናው መቅደስ እንዲመጡ ያልከለከለ የአባቶቻችን አምላክ ኤልሻዳይ አዶናይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ለመረረው ዓለም ሁሉ መጣፈጥ ምክንያት የሆነች በአማላጅነቷ የምትረዳን የምትደግፈን የመመኪያችን ዘውድ የድህነታችን መጀመሪያ የንጽህናችን መሰረት አቁራሪተ መዓት መዓትን የምታርቅ ሰዓሊተ ምሕረት ምሕረትን የምትለምን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። እግዚአብሔር ያከበራቸው ቅዱስ ዕፀ መስቀሉ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ አበው መነኮሳት ሁሉ እንደ ክብራቸው እንደ ጸጋቸው መጠን የተመሰገኑ ይሁኑ። ያው የቤተክርስቲያን ትምህርት ወቅቱን መዋጀት አለበትና ሰሞኑን ብዙ ኦርቶዶክሳውያን ክርስቲያኖች አርሲ በሚባል የኢትዮጵያ ምድር እንደ ላምና እንደ በግ ታርደዋል። ደማቸው በአደባባይ ፈሷል። ስጋቸውን አራዊት እንዲበላው በምድራውያን ሰዎች ተፈርዶባቸዋልና የነሱን ሰማዕትነት አስበን እንድናዝን፣ ሁለተኛም ደግሞ የከፋ ነገር ቢመጣ በነፍሳችን ተበድለን ገሃነመ እሳት እንዳንገባ እንደነሱ የሰማዕትነት ጽዋም ለመቀበል ዝግጁ እንድንሆን ለማድረግ በመጽሐፈ አስቴር ምዕራፍ 4 ቁጥር 13 ያለ ቃል ለዕለቱ የትምህርት ርዕስ አድርጌ መርጫለሁ። ከአይሁድ ሁሉ ይልቅ እድናለሁ ብለሽ አታስቢ። በዚህ ቃል ለነፍሳችን የሚረባና የሚጠቅም ነገር እንድንማር የአባቶቻችን አምላክ እግዚአብሔር ነቢያትን ትንቢት ያናገረ ሐዋርያትን እስከ ምድር ዳርቻ ድረስ በባዶ እግራቸው እየሄዱ ወንጌል እንዲሰብኩ የረዳ ሊቃውንት ምግብ ሳይበሉ በብዙ ጾም በብዙ ድካምና ጥረቱ ምስጢር እንዲያመሰጥሩ ያደረገ በቅዱሳት መጻሕፍት የተጻፈውን በሙሉ በሕይወታቸው ኑረው መነኮሳትን እንዲያሳዩን ያደረገ ዛሬ እኔ በልጅነት አንደበቴ እንድናገር
እናንተ እንድትሰሙ ሁላችንም ሰምተን መንግስቱን እንድንወርስ እግዚአብሔር ይፍቀድልን። ከአይሁድ ሁሉ ይልቅ በሉ እስኪ እድናለሁ ብለሽ አታስቢ። ያለ ረድኤተ እግዚአብሔር መማር ማስተማር መጻፍ መደጎስ አይቻልምና ረድኤተ እግዚአብሔርን አጋዥ በማድረግ እግዚአብሔርን ቃል መስማትና ማሰማት ጀምራለሁ። እንግዲህ በዚህ የመጽሐፍ ቅዱስ ቃል እኛ እንማርበታለን። ቃሉን የተናገረው አይሁዳዊ መርዶክዮስ የሚባል ሰው ነው። ይሄ ሰው በአንድ ወቅት እስራኤል የእግዚአብሔር ሕዝቦች እግዚአብሔርን ከበደሉና ካሳዘኑ በኋላ ለስደት እግዚአብሔር ፈረደባቸው። ዛሬ እኛ የኢትዮጵያ ክርስቲያኖች ስደት ላይ ነው ያለነው። በእውነት ቀስት የያዘው ጠበንጃ የያዘው ሁሉ ተኩስ የሚለማመደው ኦርቶዶክሳውያን ላይ ነው። ኦርቶዶክሳዊነት በኢትዮጵያ ምድር ሶስተኛ ዜግነት ሆኗል። ሀገር ሰርታለች እቺ ቤተክርስቲያን። ዛሬ የምንጠቀምበትን ፊደል የቀረጹ ኦርቶዶክሳውያን አባቶች ናቸው። የጤና ሚኒስቴር የሚባለው ሳይኖር በጠበሏ በእምነቷ ስትፈውስ የኖረች እቺ ቤተክርስቲያን ናት። የትምህርት ሚኒስቴር ሳይኖር ትምህርት ያስተማረች ቤተክርስቲያን ናት። አርኪቴክቶች ሳይኖሩ ከላይ ወደ ታች በየትኛውም የዓለም ጥበብ በ21ኛው መቶ ክፍለ ዘመን የማይሰራውን ስራ የሰሩ የቤተክርስቲያን ሰዎች ናቸው። ለዚህች ቤተክርስቲያን ውለታዋ ይሄ አይደለም። ለተገደሉ ሰማዕታት ቤተ ክህነቱን ቤተ መንግስቱን መግለጫ ያወጣላቸው። በእውነት ደማቸውን እግዚአብሔር ይመልስላቸው። አብ ለእጓለ መውታ ወመኮንኖን ለእቤራት ይላል መጽሐፍ። እግዚአብሔር አባት ለሌላቸው ልጆች አባታቸው ነው። ፈራጅ ለሌላት ለመበለቷ እግዚአብሔር ፈራጇ ነው ይላል። ወያወጽኦሙ ለሙቁሃን በኃይሉ ይላል። የታሰሩትን ሰዎች እግዚአብሔር በኃይሉ ያወጣል ማለት ነው። እና ፍትህ ለጎደለባቸው ቀኑ ለጨለመባቸው በስደት በረሃብ ላሉት ወገኖቻችን እግዚአብሔር ይድረስላቸው። የኛን ተደላድሎ መቀመጥ አትዩ። ከአይሁድ ወገን ማለት ከእግዚአብሔር ሕዝቦች ወገን ከሆናችሁ ስለ መዳናችሁ እንድታስቡ ለማሳሰብ ነው። እና እስራኤል እግዚአብሔርን በደሉት፣ አሳዘኑት። እግዚአብሔር ለባዕድ አሳልፎ ሰጣቸው። ክፉ መሪዎች የኃጢአት ውጤት ናቸው። በነገራቸው ላይ በእነሱ አንፈርድባቸውም። እንዲገርፉን እንዲቀጡን እግዚአብሔር ሰጧቸዋል። ከዛ በኋላ ናቡከደነፆር የሚባል ክፉ ንጉስ መጣና የእስራኤልን ጀግናና ብርቱ የተባሉ ሰዎች በቀስትና በጦር እየመታ ገደላቸው። የተረፉትን በእግረ ሙቅና በሰንሰለት አስሮ በብረት ዘንግ እየደበደበ ወደ ሀገሩ ወሰዳቸው። እስራኤል ተበተኑ፣ በምድሪቱ ሁሉ መሉ። በዚያ ዘመን አርጤክስስ የሚባለው ንጉስ ከፋርስ ባቢሎን ከህንድ ጀምሮ እስከ ኢትዮጵያ ድረስ 127 ሀገሮችን የሚያስተዳድር ግርማ ያለው እጅግ የተፈራ ንጉስ ነበረ። በዚህ ንጉስ ዘመን በሱሳ ግንብ በሚባለው በመናገሻው ከተማ የሚኖሩ አይሁዶች ነበሩ። በዚያ ወቅት ንጉሱ ታላቅ በዓልን ካደረገ በኋላ ንግስናውን ካወጀ በኋላ እንዲህ ሆነ። ሚስቱ በጣም ቆንጆ ናት። ደምግባትን ከመልክ አስተባብራ የያዘች ስለነበረች አህዛብ በውበትና በደምግባት ነው የሚመኩ፣ በሚፈርስ ነገር ይታወቃልና ነይ ወደዚህ ወደ አደባባይ ህዝብና አህዛብ ውበትሽን አይተው ያድንቁ አለ ንጉሱ። እንደዚህ ሲያዝ ትንሽ ትዕቢት ነበረባትና ሴትየዋ መምጣት አልፈለገችም። ንጉሱ ሲያዝ ቀረች። ንጉሱ በጣም ተበሳጨ። ምን ማድረግ አለብን ብሎ ከመኳንንቱ ጋር በወቅቱ ከነበሩት ሰዎች ጋር ተማከረና
ያንተ ሚስት ንግስቲቱ አንተ ስታዝ ካልሰማች የኛም ሴቶች በቤት አይታዘዙንም። ንግስቲቱ ለንጉሱ ካልታዘዘች ብለው ሚስቶቻችን ያምጹብናል። ስለዚህ ይችን ሴት ተዋትና ሌላ ሴት ተፈልጎል ሌላ ሴት እንድታገባ ይደረግ ተባለ። አይገርማችሁ? እናቶቻችን እህቶቻችን ባሎቻችሁን አክብሩ። ባል የቤት ራስ ነው። እናንተ ደግሞ ዘውድ ናችሁ፣ ለባሎቻችሁ ጌጦች ናችሁ። መጽሐፍ እንዲህ ይላል፣ አንስትን ይታዘዛ ለዓመታት ይሆን ከመዘለግ ዚናን። ሴቶች ለባሎቻቸው ለጌታ እንደሚታዘዙ ይታዘዙ። ወከመት ትእዘዞ ቤተክርስቲያን ለክርስቶስ፣ ቤተክርስቲያን ክርስቶስን እንደምትታዘዘው ሴቶች ባሎቻቸውን ይታዘዙ። ክርስቶስ ስለ ቤተክርስቲያን እንደሞተላት ቤተክርስቲያንን በደሙ ፈሳሽነት እንደወደዳት ደግሞ ባሎች ሚስቶቻቸውን ይውደዱ ይላል። ባሎችም ሚስቶችን መውደድ አለባቸው። በወጡ በገቡ ቁጥር መቀጥቀጥ የለባቸውም። አይደለም እንዴ? ፍትህ የጎደለባቸው እናቶች እኮ አሉ ቀኑን ሙሉ የሚያለቅሱ። የገንዘብ ምንጩ አብዛኛውን ጊዜ ባል ስለሆነ የበላይ ነኝ ብሎ ፍትህ የሚያጓድላል አይደለም? ግን ባል ደግሞ ፍትሃዊ መሆን አለበት፣ ሚስቱን ማክበር መቻል አለበት። እና ሌላ ትፈለግና ሌላ ታገባለ ተባለ ይሄ ንጉስ። ከዚያ በ127 ሀገሮች ካሉ ቆነጃጅት ደናግላል ለንጉሱ ሚስት መፈለግ ተጀመረ። ይገርማቸዋል። አንድ ሰው በ127 ሀገር ሚስት መፈለግ በጣም የሚገርም ነው። ሲፈልጉ ግን ከተሰደዱ ከስዱዳን ወገን የሆነች አስቴር የምትባል መልካም ስነ ምግባር ያላት ፈጣሪዋን እግዚአብሔርን የምትፈራ ሴት ተገኘች። አይተው ብዙዎቹን ከመረጡ በኋላ በንጉሱ ፊት ሞገስን አገኘች። ውስጡን ግን እግዚአብሔር ለሕዝብ መዳን ምክንያት ሊያደርጋት ፈልጎ ነው። ከዛ በኋላ በንጉሱ ዘንድ እጅግ የከበረ አርጤክስ በጣም ያከበረው ሰው ሃማ የሚባል ነበረና በዚህ በመጽሐፈ አስቴር ምዕራፍ 3 ቁጥር 1 ጀምሮ ስናነብ የንጉስ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበር ይላል። ከክብሩ የተነሳ አሕዛብ ሃይማኖት ስለሌላቸው ያገኘ ሰው ሁሉ እንዲሰግድላቸው ይፈልጋሉ ማለት ነው። የሚሰገደው ክብር ሁሉ የሚሰጠው ለእግዚአብሔር ነው። የሰው ልጅ የራሱ ክብር አለው። በሰብአዊ ክብር ሊከበር ይገባል። የእግዚአብሔርን ክብር ግን የሰው ልጅ ሊወስድ አይገባም በምንም ምክንያት። እና በዚያ ሲያልፍ ሰዎች ሁሉ ይሰግዱለት ነበረ ለዚህ ለሃማ ለሚባል ሰው። ያን ጊዜ መርዶክዮስ አይሁዳዊ ስለሆነ እግዚአብሔርን የሚያመልክ ሰው ስለሆነ ሳይሰግድ ቀረ። ነገር ሰሪዎች አሉ። ይሄ ሰው ብዙ ሰው ስለሚሰግድለት ይስገድለት አይስገድለት በቤተ መንግስቱ በር አካባቢ ይቀመጣል። አስተውሎት አያውቅም። አንድ ሃማ የሚባል ሰው አለ። አንተ ስታልፍ የማይነሳ የማይሰግድልህ ሰው መርዶክዮስ የሚባል ሰው አለ ብለው ለሃማ ይነግሩታል። በዚህን ጊዜ በጣም ተበሳጨና አስተዋለው። ከቤተ መንግስቱ ሲወጣ ይሄ ሰው አይነሳም አይሰግድለትም። የማይሰግድለት የሚሰግደው ለእግዚአብሔር ብቻ ስለሆነ ነው። ጉልበት ሁሉ ለኢየሱስ ክርስቶስ ሊሰግድ ይገባል አይደለም የሚለው መጽሐፍ። ዛሬ እኛ ለዓለም ሰግደናል፣ ለስልጣን ሰግደናል፣ ለኃጢአት ሰግደናል፣ ለጥቅም ሰግደናል፣ ለዘረኝነት ሰግደናል። ወገኖቼ ሁሉ ነገራችንን ለእግዚአብሔር ብንሰጥ ችግሩን ሁሉ እግዚአብሔር ይፈታዋል። ከዚያ እንዳልሰገደለት ባየ ጊዜ መርዶክዮስን አይቶ እጅግ በጣም ናቀው። ይሄ የተናቀ ስደተኛ አይሁዳዊ እንዴት ቢንቀኝ ነው እኔ ስመጣ ለእኔ የማይሰግድልኝ አለ። በጣም የዚህ ሰውዬ ክፋት እኮ መርዶክዮስን ስለናቀው መርዶክዮስን መግደል ቢያስብ ጥሩ ነበረ። ግን መርዶክዮስን አይደለም ማጥፋት የፈለገው፣ አይሁድ የተባለ ዘሩ ማን ነው ከየት ነው የመጣ ብሎ አይሁዳውያንን በሙሉ መግደል ነው የፈለገው። በዚህ በመጽሐፈ አስቴር ምዕራፍ 3 ቁጥር 8 ላይ አንድ ህዝብ በህዝብ መካከል አለ፣ በመንግስት ሀገሮች ሁሉ ተበትነዋል አለ። ህጋቸው ከህዝቡ ሁሉ ህግ የተለየ ነው። የንጉሱን ህግ አይጠብቁም።
ንጉሱ ይተዋቸው ዘንድ አይገባም፣ ንጉሱ ቢፈቅድ እንዲሞቱ ይጻፍ ብሎ ወደ ንጉሱ አመለከተ። ይገርማቸዋል። የተጣላ ከመርዶኪዎስ ጋር ነው። ሞት ያወጀው ግን የመርዶኪዎስ ወገን ከሆኑት በአይሁዳውያን ላይ ነው። ይገርማቸዋል። በግለሰብ ጸብ ምክንያት የዚህ ዘር የዚያ ዘር እያል በዘር ተቧድነን ትውልድ ለማጥፋት የሚሯሯጥ ህዝብ ተፈጥሯል አይደለም በሀገራችን? አዎ፣ ይሄ ብሔርተኝነት እንደ ታልጋ ከጀርባችን ላይ ተለጥፎ ኦርቶዶክሳዊ ማንነታችንን አጥፍቶብናል። ለዚያ ነው እኮ ሀገር ምስቅልቅሏ የወጣው አይመስላችሁ? አዎ፣ አሕዛብ ክብራቸው በነውራቸው ነው ይላል መጽሐፍ ቅዱስ። ሆዳቸው አምላካቸው ነው፣ የኛ ግን ሀገራችን በሰማይ ነው ይላል ቅዱስ ጳውሎስ። ሀገራችን ወዴት ነው ክርስቲያኖች? ሰማይ ነው አይደለ? ሰማይ ሀገሬ። እግዚአብሔር አምላኬ ያለ ሰው ዘረኛ አይሆንም። ከዘረኝነት በላይ እግዚአብሔር የሚጠላው የለም። ዘረኝነቱ ግን ከትንንሽ ተራ ምዕመናን ጀምሮ እስከ ትልልቆቹ የሃይማኖት አባቶች ዘልቆ ገብቷል። ቤተ መንግስቱም ቤተ ክህነቱም ሁሉ ዘረኛ ነው። አጥንት ነው የሚቆጥረው። አጥንታችንን ብንቆጥር ሁላችንም የአዳም ልጆች ነን። ክርስቲያን እንደዚህ አያደርግም። እንደዚህ አለ። ይህ ህዝብ ስርዓቱ ይለያል፣ ህጋቸው ይለያል፣ አምላካቸው ይለያል፣ እንደኛ የሚኖሩ አይደለምና ህዝቡ ይጠፋ ዘንድ ይጻፋል። ክፉ ሰዎች አሉ በህዝብ ላይ ሞት የሚያውጁ አይደል? አዎ፣ ለጊዜያዊ ጥቅምና ስልጣን ብለው በመቶ ሺህ የሚቆጠሩ ወጣቶችን በጥይት አረር የሚያስቆሉ፣ እናቶችን የወላድ መካን የሚያደርጉ ሰዎች አሉ አይደለ በምድሪቱ። ለነዚህ እግዚአብሔር ልቡና ይስጣቸው። በእውነት ኢትዮጵያ ኬልዳማ ሆናለች፣ የደም መሬት ሆናለች አይደለም? ከ1966 ጀምሮ እስካሁን ድረስ ያሉ መሪዎቻችን ፖለቲከኞቹ ህዝባቸውን እያጨረሱ ነው የሚኖሩት። በእርግጥ እነሱ የኛ የኃጢአት ውጤቶች ናቸው። ንስሐ አልገባንም፣ እኛ በድለናል፣ እግዚአብሔርን አሳዝነነዋል። ዛሬም የጦርነት ነጋሪት ይጎሰማል አይደለ በሀገራችን። አይበቃ ብሎ ነው የዛሬ 2 እና 3 ዓመት በዚህ በሰሜኑ ክፍል የፈሰሰው ደም አልበቃ ብሎ ሌላ ደም ይበቃናል። ጦርነት ሰልችቶናል። ጦርነቱ ሲያልቅ ድሆች የልጆቻቸውን አጥንት አይደለም የሚለቅሙት። ባለጸጎች ከተረፋቸው ቢዝነሳቸውን ይጀምራሉ። መንግስታት የጥይት ስብርባሪያቸውን ወደ መጋዘን ያስገባሉ። ታዲያ ምን ይተረፋል ከዚህ? እግዚአብሔር ልቦና ይስጠን። የእኛን ድርሻ ልነግራችሁ ነው። በነገራችሁ ላይ ታሪኩን እንጨርሰውና ይሄ ሃማ የሚባል ሰው እንዲህ አለ። እኔ አለ ወደ ንጉሱ ግምጃ ቤት 10,000 መክሊት ብር የንጉሱን ስራ በሚሰሩት እጅ መዝናለሁ አለ። አይሁዳውያንን ለማስገደል 10,000 መክሊት ብር መዝናለሁ አለ። ኦርቶዶክሳውያንን ለማስገደል ደማቸውን እንደ ላምና እንደ በግ ለማሳረድ ፋይናንስ የሚያደርጉ ሰዎች አሉ በምድሪቱ። ዝም ብሎ የሚፈጸም እንዳይመስላችሁ። የሆነ ሪቮሉሽን ሲነሳ የሚታረዱት ኦርቶዶክሳውያን ናቸው። አዲስ ነገር ሲፈጠር ለምን ፋይናንስ የሚያደርጉት አላ በፖሊሲ የሚደግፉት ሰዎች አሉ። ዝም ብሎ አይደለም። በነገራችሁ ላይ ጦርነት ሜዳ ላይ ጦርነት የሚገጥሙት አብዛኛውን ጊዜ ኦርቶዶክሳውያን ናቸው። ሌሎች እምነት ያላቸው ሰዎች ተዋጉ ሲባሉ ጦርነት ሐራም ነው ይላሉ። ሲያርዱ ግን ሐራም ነው አይሉንም። ሰውን ሲገሉ የ2 ዓመት የ4 ዓመት ህፃን እግር ሲቆርጥ የ76 ዓመት ሽማግሌ ሲገሉ ግን ሐራም ነው መግደል አይሉንም። እግዚአብሔር ደምን ከምድሪቱ ያድርቅልን። ሞት የምትሸት ሀገራችንን እግዚአብሔር በምሕረት ዓይኑ ይዳስልን። ስለዚህ አይሁዳውያን እንዲገደሉ 10,000 መክሊት ብር እመድባለሁ አለ። ንጉሱ አላስተዋልም። መሪዎች ማስተዋል ይጎላቸዋል እግዚአብሔር ከሌላቸው። እግዚአብሔርን ያልያዘ ሰው ማስተዋል ይጎለዋል። እባካችሁ እግዚአብሔርን ማስተዋል የቻሉትማ እግዚአብሔርን ይዘው እስከ አፍንጫው ድረስ የታጠቀ የጣሊያንን ሰራዊት ድል አድርገው መልሰዋል እኮ አይደለም እንዴ? ማስተዋል እግዚአብሔርን ማምለክ። ሞት ፍረድባቸው ችግር የለም አለ ንጉሱ። በአይሁዳውያን ሞት ሲፈርድ እኮ ሚስቲቱ አይሁዳዊ እንደሆነች አላወቅም። በጣም የሚገርም እኮ ነው። ሚስቲቱ ከአይሁድ ከተገዳዮች ወገን ናት።
የሚስቲቱ አጎት ያቺን ሕፃን ብላቴና ወደ ቤተ መንግስት በደም ግባቷ የተመረጠችውን አስቴር ያሳደገ መርዶክዮስ አይሁዳዊ ሰው ነው። የሞቱን አዋጅ ሰምቶ አለቀሰ ይላል መጽሐፈ አስቴር ምዕራፍ 4 ቁጥር 1። መርዶክዮስ የተደረገውን ባወቀ ጊዜ ልብሱን ቀደደ፣ ማቅ ለበሰ፣ አመድ ነሰነሰ ይላል። የሞት አዋጅ ሲታወጅ በአመድ ማትነሰንስ ለምንድን ነው? ሞት ሲታወጅብህ ንስሐ ማትገባ ለምንድን ነው? ሞት ሲታወጅብህ የወንጌልን ቃል ሰምተህ ከዝሙት የማትመለስ ለምንድን ነው? ሞት የታወጀበት ሰው ደረቱን ነፍቶ በጦሙ ስጋ እየበላ ቁርጥ እየቆረጠ ነው የሚኖረው። 24 ሰዓት ሙሉ ድራፍት እየጠጣ ነው የሚኖረው። ኧረ ተው ወገኖቼ፣ እንዴት አድርገን ብንሰብክ ነው የምትሰሙን? እንዴት አድርገን እግዚአብሔርን ቃል ብንነግራችሁ ነው ገብቷችሁ ንስሐ የምትገቡት? አትጠራጠሩ። ንስሐ የገባችሁ ዕለት ሁሉ ነገር ጸጥ ይላል። እግዚአብሔር ይጎበኘናል። ሰላሙ ይመጣል። ዝናምን ለምሕረት ጠልን ለበረከት እግዚአብሔር ያወርድልናል። ወገኖቼ ግን አልተመለስንም። መርዶክዮስ አመድ ነሰነሰ፣ ማቅ ለበሰ። አቤተ መንግስቱ በር መግባት ስላልቻለ በውጭ ቆመ። አይገርማችሁ? እና ለአስቴር መልእክትን ላከላት እንዲህ ብሎ የሞት አዋጅ በእግዚአብሔር ሕዝብ በአይሁዳውያን ላይ ታውጇል። ስለዚህ በአይሁዳውያን ላይ የሞት አዋጅ ታውጇልና እባክሽ ወደ ንጉሱ ግቢና ንጉሱን ጠይቂልን አላት። መጠየቅ ብትችል እጅግ ደስ ባላት ነበር። አስቴር ግን እነዛ አህዛብ ሕግ አላቸው። ንጉሱ ሳይጠራ ማንም ሰው ወደ ንጉሱ መግባት አይችልም፣ ሚስቱን እንኳን ብትሆን ማለት ነው። ሕግ አስቸጋሪ ነው አይደል? የተጣመሙ ሕጎች መስተካከል አለባቸው። አንዳንድ ጊዜ ኦርቶዶክሳውያን በሕግ እኮ እንደምንበደል ታውቃላችሁ። የሕግ ሰዎች ትኖራላችሁ። ለምሳሌ ቤተክርስቲያኗ በተክሊል ካጋባች በኋላ ፍርድ ቤት መበተን ይችላል አይደለም? ይህ ሕግ እኮ ነው። እንዳይሆን ግን ቤተክርስቲያን በተክሊል ያጋባች መለየት አይቻልም ብለው የቤተክርስቲያን ኦርቶዶክሳውያን የሕግ ኤክስፐርቶች መቆም አለባቸው። ቤተክርስቲያኗን የተማሩ ልጆቿን በእውቀት ሊደግፏት ይገባል። ቤተ መንግስቱም ገብተው አይቻልም ማለት መቻል አለባቸው። እንደዛ ካልሆነ እንደዚህ አንቀጥልም። እጅግ በጣም ሰሞኑን ሳዝነ ነው በሚሆነው ነገር። በዶዘር ስንቀበር እንደዚህ ለሰው ሀገር ሞት መግለጫ የሚያወጡ ሰዎች እኮ መግለጫ ወጣ። ፋና፣ ኢቢሲ፣ አሚኮ ምናምን የሚባል ለኦርቶዶክሳውያን ሞት ዜና ሲጽፍ አይተን አናውቅም። ምክንያቱም በሉ የተባሉትና የሚጽፉት እነሱ የሚፈልጉት። ስለዚህ የቤተ ክርስቲያን ልጆች መንቃት አለ። መንቃት ማለት ምንድነው? ንስሐ መግባት፣ እግዚአብሔርን ማወቅ። ዝም ብለህ በኃጢአት ውስጥ ሆነህ ብትደራጅ ተደራጅተህ ነው የምታልቀው። መጀመሪያ እግዚአብሔርን መያዝ ያስፈልጋል። እና ንግስቲቱ ደነገጠች። ሕጉን እኮ ታውቃለህ ጌታዬ፣ አባቴ ሕጉን ታውቃለህ። ወደ ንጉሱ እንዴት ብዬ ሳይጠራኝ ብገባ ይገለኛል አለች። ፈራች ለነፍሷ። ገና ብላቴና ሕፃን ናት። እንዴት ብላ በነፍሷ ኃላፊነት ትውሰድ? በአንድ በኩል የሕዝቧ ነገር ያስጨንቃታል አይደለም? ቤተ መንግስት ያሉ ሰዎች ቢለምኑልን እኮ ጥሩ ነበረ፣ ደግ ቢሆኑ። በእውነት ግን ደግ ሰው ጠፍተዋል በምድሪቱ። ደግ ሰው አልቋልና አደለ ያሉ አቡነ ማትያስ። በባለፈው አንድ የሃይማኖት መሪ ሲሞቱ ደግ ሰው አልቋልና አሉ፣ አለቀሱ። እምነት ከሌላቸው እኛን ከማይመስሉም ደጋግ ሰዎች አሉ በነገራችሁ ላይ። ብንመሰክርላቸው በደል አይሆንም። አብረው ለመኖር የሚያስቡ በኢትዮጵያዊነት የሚያምኑ ደግ ሰው አልቋልና። እና ይቺ ታናሽ ብላቴና አስቴር ፈራች። እንዴት እችላለሁ? ብገባ ንጉሱ ይገለኛል አለች። እንዲህ አላት፣ እኛ የተናገርነው አንቺ አላት በንጉስ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እድናለሁ ብለሽ አታስቢ። ርዕሳችን ይሄ ነው እንዳትረሱ። ከአይሁድ ሁሉ ይልቅ እድናለሁ ብለሽ እንዳታስቢ። በንጉስ ቤት ስለሆንሽ ዘርሽ ከተጨፈጨፈ አንቺም አይቀርልሽም ማለት ነው። በዚህ ጊዜ ቸልብት ያለ ረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ አላት። አይገርምም?
አንቺ በንጉስ ቤት ስለሆንኩ ብለሽ ንግስት ስለሆንኩ ብለሽ ከሁሉ ይልቅ እድናለሁ ብለሽ ከሆነ በልብሽ እንዳታስቢ። ዛሬ ቸልብቲ ለእኛ ለአይሁዳውያን እረፍትና መዳን ከሌላ ስፍራ ይሆንልናል፣ አንቺና ዘርሽ ግን ትጠፋላችሁ አለ። ከዚያ በኋላ ደግሞ ሳለ ንጉሱ መርዶክዮስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል አላት። ቤተ መንግስት የገባሽው ምናልባት የአይሁድ ወገኖችሽን እንድታደኝ እግዚአብሔር በጥበብ አድርጎ ቢሆንስ? በ127 ሀገር ከተፈለጉ ቆነጃጅት መካከል እግዚአብሔር ሞገስን ሰጥቶ ለንጉሱ ሚስት እንድትሆኝ ካደረገ ለምን ሞትን ትፈሪያለሽ አላት። ሕጋቸው ምንድነው? ንጉስ ወደሱ ሰው ሲመጣ ካዘነለት የወርቅ ዘንግ አለው፣ እንደዚህ አድርጎ ይዘረጋል። የወርቅ ዘንጉን ከዘረጋ ያ ሰው አይገደልም። ዝም ካለ ግን ፈጣን ጋሻ ጃግሬዎች አሉት፣ አንገት ይቆርጣሉ። ከዚያ በኋላ እንደዚህ ሲላት እንዲህ አለች፣ በሱሳ ያሉትን ሁሉ ሰብስብ፣ ለእኔ ጾሙ አለች። 3 ቀን ሌሊቱንና ቀኑን አትብሉ አትጠጡ፣ እኔና ደንገጥሮቼም ደግሞ እንዲሁ እንጾማለን። ማንም እንኳን ያለ ሕግ ቢሆን ወደ ንጉሱ ገባለው፣ ግን ብጠፋም ልጥፋ አለች። ስለ ሕዝቤ ብጠፋም ልጥፋ። የተወሰነው ካልጠፋን ሕዝቡ ሊጠፋ ይችላል። አንዳንድ ጊዜ እንደዚህ መናገር በአውደ ምሕረት ዋጋ እንደሚያስከፍል እኮ እናውቃለን። እዚህ መጥተው የሚሰልሉ ሰዎችም እንዳሉ እናውቃለን። ግን እናንተ ከዳናችሁ እኛ ብንጠፋ ምንጥፋ ችግር የለውም። ግን እኛን ሳትሰሙ እኛም ተበልተን እናንተም እንዳትበሉ ግን እንመክራችኋለን። ብጠፋም ልጥፋለች። ስለ ሕዝቤ ብጠፋም ገና ትንሽ ሕፃን ትንሽ ብላቴና እኮ ናት። በጣም እኮ የሚገርም እኮ። ከዚያ እንደዚያ ስትል ወደ ቤተ መንግስት ገባች። ስትገባ ንጉሱ ደነገጠ። እንዴት መጣችሁ? ግን እግዚአብሔር በፊቷ ሞገስን ስለሰጠ እንዲህ አደረገና የወርቅ ዘንጉን አወጣላት። እግዚአብሔር የተመሰገነ፣ ከሞት ተረፈች። ከዚያ ምን ትፈልጊያለሽ አስቴር አላት። አያችሁ እግዚአብሔር ሞገስን ሲሰጥ እኮ ሊነክሳችሁ የመጣ ሰው ስሟችሁ ይመለሳል። ታውቃላችሁ? ሊገላችሁ የመጣ ሰው አጅቧችሁ ይሄዳል። እግዚአብሔር ሞገስን ከሰጣችሁ የራሳችሁ ጸጉር እንኳን የተቆጠረ ነው። ማንም በእናንተ ላይ እጁን አይነሳም። ከአንበሳ ጋር ማደር ትችላላችሁ። እግዚአብሔር ሞገስ ከሰጣችሁ እግዚአብሔር ሞገስ ከሰጣችሁ አንበሳው ላይ ተቀምጣችሁ እንደ ፈረስ ተጠቅማችሁ መሄድ ትችላላችሁ። እግዚአብሔር ሞገስን የሰጠው ሰው ፀሐይቱን ማቆም ይችላል። እግዚአብሔር ሞገስ የሰጠው ሰው ባህሩን በቀኝና በግራ እንደ ግድግዳ አቁሞ በመካከል በደረቅ መሬት መሻገር ይችላል። እግዚአብሔር ያለው ሰው የማይችለው ነገር የለም። ብቻ እግዚአብሔር ይኑራችሁ ወገኖች። እግዚአብሔር ካላችሁ ምንም ነገር አያስፈራችሁም። አዎ ዓለም የፈለገችውን ነገር ብታመጣ ከእግዚአብሔር ጋር ስናነጻጽራት ዓለም ኢምንት ናት። በአንዱ መልአክ እንዳልነበረች ትሆናለች። እግዚአብሔር ሞገስን ጨመረላትና ምን ትፈልጊያለሽ አላት። እስከ መንግስቴ እኩሌታም ቢሆን ላንቺ ይሰጥሻል አላት። ከዚያ ለንጉሱ መልካም ሆኖ ቢታያለች በትህትና ጥበብን ተምራን ያደገች ሃይማኖት አላት። ንጉሱ ወዳዘጋጀው ግብዣ ከሃማ ጋር ወዳዘጋጀውት ግብዣ አለች ከሃማ ጋር ይምጣ አለች። ሃማ ማለት በእስራኤል ሕዝብ ላይ ሞት ያወጀው ሰው ነው። የሚገርማችሁ ይሄንን ሲያደርግ ሃማ መርዶክዮስን ለማሰቀል አይሁዳውያንንም ለማጥፋት ወስኗልና ለመርዶክዮስ 50 ክንድ እንጨት አዘጋጀ። ይገርማችኋል። አንዳንድ ጊዜ ለሰው ጉድጓድ ስትቆፍር ምናት ጥልቃት አድርገው ማን እንደሚገባ አይታወቅምና ይባላል። ክፋት ራስን ይጎዳል አይደለም ወገኖች? ክፉ እንዳናደርግ እግዚአብሔር ይርዳን። ክፋትን የምናስብ ሰዎች ካለ ዛሬ እንመለስ። እግዚአብሔር እየገሰጸን ነው። እኔ ብቆም እዚች እኔ ኃጢአተኛው ብቆም ቅዱስ ጴጥሮስ የቆመበት አውደ ምሕረት ነው። የአውደ ምሕረት ቅዱስ ጳውሎስ የቆመበት አውደ ምሕረት ነው። ይሄ አውደ ምሕረት
ቅዱስ ፖሊካርፐስ፣ ቅዱስ አግናጢዮስ፣ ቅዱስ ዮሐንስ አፈወርቅ የቆመበት መድረክ ነው። ይህ መድረክ ስለዚህ ማስተዋል አለብን። 50 ክንድ የሆነ እንጨት መርዶክዮስን ለመስቀል አዘጋጀ። ይገርማቸዋል እንዴት አርጎ እንደሚያሰቅለው ከንጉሱ ጋር ንጉሱ እንዴት ብሎ እንደሚያሳብነው ያሰባደረ በሚገርም ሁኔታ በዚያ ሌሊት ይላል እግዚአብሔር በንጉሱ ፊት ላይ እንቅልፍ እንዲጠፋ አደረገ። ንጉሱም ቢገላበጥ መተኛት አልቻለም። ይገርማቸዋል እግዚአብሔር ስራ ሊሰራ ፈልጎ ነው እንዲያደረገው። እንቅልፍ ሲሸሽ እንዲህ አለ፣ የዘመኑን ታሪክ መጽሐፍ አምጡና በፊቴ ይነበባል። በዘመኑ ታሪክ መዝጋቢዎች አሉና ታሪክ ይጽፋሉ። ዛሬ እንደዚህ ተደርጓል፣ ትናንትና እንደዚህ ተደርጓል፣ ከትናንት ወዲያ እንደዚህ ተደርጓል ብለው ታሪክ መዝጋቢዎች አሉ። ታሪክ መዝጋቢዎች ያስፈልጋሉ፣ እውነተኛ ታሪክም የሚያዘግቡና ይሄን ካሉ በኋላ የመርዶክዮስ የሰራው ጥሩ ስራ ተነበበለት። ገበታና ታራ የሚባሉ የበር ጠባቂዎች ንጉሱን ለመግደል ሲያሴሩ ሰምቶ ነበር፣ በቤተ መንግስት አቅራቢያ ስለሚኖር። ከዚያ በኋላ እነሱ ንጉሱን ሊገሉት እንዳሰቡ በመናገር ጉዳዩ ሲመረመር ለመግደል እንዳሰቡ ታውቆ በእነሱ ሞት ተፈረደባቸውና ንጉሱ ይህንን ዘንግቶ ነበረ። ስለዚህ ለመርዶክዮስ ክብር ይገባዋል ብሎ አሰበና ሃማን ጥሩት አለ፣ ወዳጄ ነው ብሎ እንዲህ ብሎ ጠየቀው፣ ንጉስ ለሚወደው ሰው ምን ይደረግለታል? አይገርማችሁ? እሱ ንጉሱ ከኔ በላይ ማንን ይወዳል ብሎ አስቦ ነው። ንጉሱ የሚያረገው ዘውድ ይደረግለት፣ ንጉሱ የሚለብሰው ካባ ይደረግለት፣ ንጉሱ ብቻ በሚቀመጠው ፈረስ ይቀመጥና በአደባባይ በከተማ ወጥቶ ንጉስ ለሚወደው እንዲህ ይደረግለታል ተብሎ አዋጅ ነገርለታል። ሰውየው ራሱን ለማክበር አይደለ የፈለገ? ራሳችሁን ለማክበር ብታስቡ ዝቅ ትላላችሁ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን ዝቅ የሚያደርግ ግን ከፍ ይላል ነው የሚለው መጽሐፍ። በትህትና ረከበ ልዕልና አይደለ? በትህትና ልዕልናን ክብርን ማግኘት ይቻላል ወገኖቼ። ስለዚህ ትሑታን ሁኑ። ክርስቲያኖች ትዕቢትን የሚጸየፉ ናቸው። ትዕቢት ለክርስቲያን ጠላት ናት። እባካችሁ ትህትናን ገንዘብ እናድርግ። ናጥሪ እንከ ትህትና ዘምስለ ንጽህና አይደለም የሚለው? ትህትናን ከንጽህና ጋር ገንዘብ እናድርግ። እስመ በአንጽሖ መንፈስ ርኢው ነቢያት ለእግዚአብሔር ወተናጸሩ ገጸ በገጽ ይላል። መንፈሳቸውን ንጹህ በማድረግ በትህትና እግዚአብሔርን ፊት ለፊት አይተውታል። ትሑታን ሰዎች እግዚአብሔርን ያዩታል። ከዚያ እንደዚህ ብሎ ሲያስብ ሃማ መርዶክዮስን ለመስቀል 50 ክንድ እንጨት አዘጋጅቶ ነበረ። ግን ምን አለው ንጉሱ? በል አሁን የተናገርከውን በሙሉ አንዱን ሳታስቀር ለመርዶክዮስ አድርግለታለሁ። አያችሁ፣ መርዶክዮስ የንጉስ ካባ ደረበ። መርዶክዮስ የንጉስ ዘውድ ደፋ። መርዶክዮስ ንጉሱ ብቻ በሚቀመጥበት ፈረስ ላይ ተቀመጠ። እግዚአብሔር በአሕዛብ ሀገር በስደት ምድር ከፍ ከፍ አደረገው። እግዚአብሔር ያለለት ሰው እግዚአብሔር ከፍ ያደርገዋል። እግዚአብሔር ከፍ ያደረገውን ማንም አይወርደውም። ሰው ከፍ ያደረገውን ሰው ያወርደዋል። በከፍታው ልክ አውርዶ ይፈጠፍጠዋል። አይገርማችሁ? ብዙ ሀብት ያላቸው ሰዎች አንድ ቀን ይወረሳሉ። ብዙ ስልጣን ያላቸው በአንድ ገጽ ተራ ወረቀት ይባረራሉ። አይደለም እንዴ? ጤና አለን ብለው የሚፎክሩ ሰዎች በአንድ ቀን እግዚአብሔር ስርስር አድርጎ ያስቀምጣቸዋል። በምድራዊ ነገር አትመኩ ወገኖቼ። ትምክህታችሁ የኢየሱስ ክርስቶስ መስቀል ብቻ ይሁን። ለኔስ ከኢየሱስ ክርስቶስ መስቀል በቀር ትምክህት የለኝም አይደል ያለው። ከዚያ በኋላ ይሄንን በማድረጉ እያለቀሰ እየተናደደ ሄደ። በጣም አዘነ። ከዚያ እንዲህ አሉት፣ ምን ሆነ ታዝናለህ አሉት። በጣም ይገርማል። ባለቤቱና ወዳጆቹ መስቀል አዘጋጅና መርዶክዮስን ስቀለው ያሉት የክፉ ቀን ወዳጆቼ ያሉት ሰዎች እንዲህ አሉት። ማን ነው እንደዚህ ያደረከው? መርዶክዮስ ነው። መርዶክዮስ ከአይሁድ ወገን ከሆነ አለቀልህ አሉት። በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። አይገርማችሁ?
እግዚአብሔር እውነታውን በማያምኑ ሰዎችም አንዳንዴ አድሮ ይናገርባቸዋል። ፊታቸውን ጸፍቶ ማለት ነው። አታሸንፈው ማለት። ከዛ ንግሥት አስቴር ወደ አዘጋጀችው እራት ምሳ ሃማ ተጠራ። ሃማ ተጠራ። ምግቡ ቀረበ፣ ድግሱ ቀረበ። ንግሥት ሆይ አላት በድጋሚ። ከቃሉ ጋር ናችሁ ክርስቲያኖች? ረብሻ ያለ ስለመሰለኝ ንጉሡ እንዲህ አላት፣ ምን ትፈልጊያለሽ አላት። ምን ትፈልጋላችሁ እኮ ብሎ እንድንለመን ያደርጋል እግዚአብሔር። በማያምኑ ሰዎች ፊትም ቢሆን እኛ የእግዚአብሔር ሰዎች እንሁን። ሞገስን ያጣነው ዛሬ ክርስቲያን ሁነን እንደዚህ የተዋረድነው እግዚአብሔርን ባለመያዛችን ነው ወገኖቼ። እግዚአብሔርን ከያዝነው ክብራችን ታላቅ ነው። የሰው ክብሩ ትልቅ ነው። የክብሩ ምንጭም እግዚአብሔር ስለሆነ ማለት ነው። ንጉሥ ሆይ አለች፣ በአንተ ፊት ሞገስን አግኝቼ እንደሆነ አለች። ንጉሡን ደስ ቢያሰኘው ሕይወቴ በልመናዬ ሕይወቴ አለች አይሁድ ናታ፣ ከአይሁድ ወገን ናት፣ ሞት ታውጆባታል። ሕዝቤም በመሻቴ ይሰጠኛለች። እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስ ተሽጠናል አለች። ባሪያዎች ልንሆን ተሽጠን በሆነ ዝም ባልኩ ነበር አለች። አይገርማችሁ? ይሄ ነገር እኛ ላይ አልተደገመም ወገኖቼ? ኦርቶዶክሳውያን ባሪያ ሁሉ ብንባል በተሻለ ነበረ ከሚገዱ ደማችንን በከንቱ ከሚያፈሱት አይደል? ወከአው ደሞሙ ከመማይ አውዳ ለኢየሩሳሌም ወሃጡ ዘይቀብሮሙ ወኮነ ጽለተ ለጎርነ ወስላቀ ላዲያሚነ ወከአው ደሞሙ ከመማይ አውዳ ለኢየሩሳሌም በኢየሩሳሌም ዙሪያ የእስራኤል ሰዎች ደም እንደ ጎርፍ ፈሰሰ። ወሃጡ ዘይቀብሮሙ የሚቀብራቸው አጡ። ለጎረቤት በዚያ አካባቢ ላለ ሰው መናቅና መጠላት ሆነብን አሉ። ይሄንን እግዚአብሔር ያርቅልን ወገኖቼ። ሰላምን ለሀገራችን እግዚአብሔር ይስጣት። ባሪያዎች ልንሆን ተሽጠን በሆነ ዝም ባልኩ ነበር አለች። መጽሐፈ አስቴር ምዕራፍ 7 ቁጥር 3 ላይ ከዚያ ሞት ታውጆብናል አለች የንጉሥ ሚስት ለንጉሡ። አያችሁ አለማወቅ። ሰው ማስተዋል ሲጎለው በሚስቱ ወገን ላይ ሞት ያውጃል። አልቻለም። ንጉሥ ተበሳጨ። ይሄንን ለማድረግ የደፈረ ማን ነው አለ። ሃማ ነው ብሎ እንዴት ያስባል? መሪዎች እኮ ብዙ ጊዜ አማካሪ ነው ህዝብ እንዲያጠፉ የሚያደርጋቸው። ታሪክ ብናይ ጥሩ አማካሪ የሌለው መሪ ሀገር ያጠፋል። እና ማን ነው እንዲህ ለማድረግ የደፈረ አላት። ይወዳታል። ደምግባትን እግዚአብሔር ሰጥቷታል። በንጉሥ መወደድ መከበርን እግዚአብሔር ጨምሮላታልና ማን ነው አለ ንጉሡ። እጅግ ተበሳጨ። መብላት እንኳን አልቻለም። ይሄ ሃማ ነው፣ ይሄ ባለጋራ ወዳጄ የምትለው ሃማ ነው። ደነገጠ። እጅግ በጣም ተቆጣ። መልኩ ተቀየረ ንጉሡ። የአሕዛብ ነገስታት ግርማቸው እንደ አንበሳ ነው የሚያስፈራው። በነገራቸው ላይ ሞገሳቸው ከባድ ነው። ከዚያ በኋላ እጅግ ተበሳጨና ንዶቱን ለማብረድ ወደ አትክልት ቦታ ገባ። ሲገባ አስቴር ደግሞ ቤተ መንግስት ውስጥ ወዳለ ወደ መኝታ ቤት ስትገባ እሷን ተከትሎ ከእግሯ ስር ወድቆ ይቅር በይኝ አላት። ይገርማቸዋል። ያኔ ንጉሡ ሰውነቱን መቆጣጠር አቅቶት ለማረፍ ወደ ቤት ሲገባ ከንግስቲቱ ጋር ሲጋፋ አገኘው። ሲለምናት እግሯ ስር ወድቆ ጭራሽ በቤተ መንግስት ሚስቴን እንዴት ትጋፋለህ አለ። ገና ቃል ሲወጣ የንጉሡ ጋሻ ጃግሬዎች ፊቱን ሸፈኑ። ከጋሻ ጃግሬዎቹ አንዱ ቁጥር 9 ላይ እንዲህ አለ፣ እነሆ ሃማ ለንጉሡ በጎ ለተናገረው ላንተ ባለውለት አንተን ከሞት ላዳነው ለመርዶክዮስ ያሰራው እርዝመቱ 50 ክንድ የሆነ እንጨት አለ ብሎ ተናገረ። ቀኑ ሲደርስ ስልጣን ያለው ሰው እንደዚህ ነው የሚወገደው። ታውቃላችሁ?
ያን ጊዜ ንጉሱ ስቀሉት አለ። እግዚአብሔር ፍርድ የሚፈርደው እንደዚህ ነው። በነገራችሁ ላይ